ሰበር ዜና የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለ መከሰስ መብቱ መነሳቱን አረጋግጠናል። እንደምን ሰንብታችኋል? ውድ የዜና ህዝባዊ ቤተሰቦች ይህንን ዜና እስከ መጨረሻው እንድትሰሙና እንድታጋሩ የጠየቁኝ ወደ ዋናው ዜና እመለሳለሁ። የሲዳማ ክልል ምክር ቤት ከትናንትና ጀምሮ የምክር ቤቱን አባላት አስቸኳይ ስብሰባ የጠራ ሲሆን ዛሬ በዋለው ስብሰባ የቀድሞውን ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለ መከሰስ መብቱንም እንደነጠቀ ተሰምተዋል። እንደሚታወቀው አቶ አለማየሁ ጢሞቴዎስ አምባገነናዊ አገዛዝ በክልሉ እንዲሰፍን መንገዶችን እያመቻቸ ዝርፊያና ወንበርና እንዲጎላ ያደረገ የክልሉ ወጣቶች በገዛ ከተማቸው አንገታቸውን እንዲደፉና እንዲሸማቀቁ ያደረገ ከሞያሌ እስከ ሰሜኑ የሀገሪቱ ክፍል ኬላዎችን በህዝብ ገንዘብ እያዘጋ ኮንትሮባንድ የሚነግድ ከአንድ ወር በፊት በ2.5 ሚሊዮን ዶላር በህንድ ሀገር ቅንጡ መኖሪያ ቤት እየገዛ ከሜክሲኮ ድራግ ዲለሮች በላይ ህገወጥ አደንዛዥ እጽ የሚነግድ በቂ የትምህርት መረጃ የሌለው መዓት የሲዳማ አርቲስቶች እና ታዋቂ ወጣት ጫና ፈጣሪዎች ያሳሰረ እና ያሳደደ ባለ ብዙ ደም ዕዳ ባለቤት መሆኑ የማይረሳ ሀቅ ሲሆን ግለሰቡ በማስፈራራትና ስልጣንን በኃይል በመጠቀም ለ7 ዓመታት ብቻውን ግዛት አድርጎ ጁንታ ሆኖ ቢቆይም እነሆ በዛሬው ዕለት ከማንም ኖርማል ነዋሪ ባልተለየ መልኩ ሲመራ በቆያቸው ፖሊሶች ታስረው ወደ እስር ቤት መግባቱንና ያለ መከሰስ መብቱንም ምክር ቤቱ በሙሉ ድምጽ ማጽደቁን የዜና ህዝባዊ ታማኝ ምንጮች ቀጥታ ከቦታው ለማረጋገጥ ችለውልናል። የተወደዳችሁ የዜና ህዝባዊ ቤተሰቦች ዘወትር አዲስና የተጣራ መረጃ ወደ ህዝባችን ማድረስ እንድንችል ዘንድ ይህንን ቤት ፎሎ በማድረግና በማጋራት ከጎናችን እንድትሆኑ በትህትና እንጠይቃለን። ዜና ህዝባዊ የህዝብ ድምጽ